እንደማማከዛ አይነት ጥያቄ የሚጠይቅ ሰው ሊመቻቸው አይችልም። ራችሁ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሞ ፈረስ አለ ከፊት ለፊታችሁ። ያ ነጭ ፈረስ ወደ አምላካችሁ ያደርሳል። እንደ መረጃው ከሆነ እንግዲህ ፕሮቴስታንት በሁለተኛ ደረጃ፣ ኦርቶዶክስ በአንደኛ ደረጃ፣ እስልምና ደግሞ በሶስተኛ ደረጃ ነው ከኋላ እንደምትመለከቱት ያስቀመጠው። ነገር ከአንድ ከሁለት ዓመት በኋላ እንደምንወርሳችሁ እርግጠኛ ነኝ። Orthodox Christians in Ethiopia and it needs to stop. ሰሞኑ ፓርሲ ዞን የተፈጠረውን ችግር የመራው አቶ ጀዋር መሐመድ ነው ሲሉ ኔሽንን ክፍ የሚመራው ጀዋር ነው። ነገርኛ ፖለቲከኞች አይደለንም፣ የዚህም አይመለከተንም። ነገር ወንድሜ ባዛጋጂ እንጨብጭበው እግሩን ሁሉ ዝም ብለው ነበር የገደሉብኝ። አልደከማችሁም? አሁን ኃጢአት አላደከማችሁ? አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። ሰላምና ጤናን በያላችሁበት እመኝላችኋለሁ። እንደምን አላችሁ? የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ እንደተለመደው አዳዲስ ጉዳዮችን ይዤ ወደ እናንተ መጥቻለሁ። እናንተም ደግሞ ያላችሁን ሀሳብ አስተያየት በኮሜንት ላይ ያስቀመጣችሁልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ዛሬ የመጀመሪያ ቪዲዮአችን ስናልፍ እንግዲህ ከወደ መቀሌ ከወደ ትግራይ እንሻገራለን። አንዲት እናት እንግዲህ ፍትህ በመጠየቀዋ ለሞቱትም እንዲሁም ደግሞ ከዚህ በኋላ ማንም ሰው በሞት የለባቸውም፣ እኛም መሞት የለብንም፣ እርስ በርስ መገዳደል የለብንም በማለታቸው እንግዲህ መታሰራቸው ተሰምቷል። እምነቴም ቤተ መቅደሴም እናንተ ናችሁ ብላ ይኸው የሰገደች ነው እህታችን። እነዚህ ሰዎች እንደዚህ ነው የለመዱት። መለኮታዊ ኃይል እንዳለው ኃይል እንደዚህ እየተመለኩ እየተሰገደላቸው ምናምን መኖር ነው የለመዱት። እና እንደ ማማከዛ አይነት ጥያቄ የሚጠይቅ ሰው ሊመቻቸው አይችልም። ማማከዛ በልጅነታቸው ራሳቸው ወደ ትግል የወጡ ከዛ በኋላ ደግሞ ልጃቸው አታግለው የተሰዋባቸው እናት ናቸው። ማማከዛ ለትግራይ የሚገባውን ዋጋ ስለከፈሉ ለማንም ሰው አይሰግዱ፣ ይልቁንስ ሀሳባቸውን በነፃነት ይገልጻሉ። ስለዚህ እነዚህ ኋላ ቀሮች ሐሳቡም በነፃነት የሚናገር ሰውና ሐሳብ ጭራሽ ሐሳብ ከነሱ የተለየ ሐሳብ ያለው ሰው ስለሚያማቸው እያነሱ እድሜም ምንም ሳይመርጡ እስር ቤት ማጎር ነው ስራቸው። እንደዚች አይነት እህት ደግሞ ዝም ብሎ እየሄደበት እያፈነደደላቸው የሚኖር ሰው ምንም ዋጋ ያልከፈለ ስለ ትግራይ ምንነት ምንም ማቅ ዝም ብሎ ከሌሎች ኢትዮጵያውያን ጋር ለብሽሽቅ ትግራዋይ ነኝ የሚል ደግሞ ተከብሮ ይኖራል። እንደዚህ ያፈነደደ እና ማማከዛ የፈለጉትን ቢናገሩ ዋጋ የከፈሉበት ነው። ልጃቸውን ያሰውበት ራሳቸውን የታገሉበት ነው። የታገሉት እንዲህ በነፃነት እንዲናገሩ ነውና ፍቷቸው። እናንተም ተፋቱን፣ በቃ ከትግራይ ህዝብ ጫንቃ ላይ ውረዱ፣ ተፋቱ። ወጣቱን ፍቱት፣ ትግራይን ፍቷት። ሰላም ለትግራይ ህዝብ፣ ይመሻሹ። ሰላም ለሁላችን። እንግዲህ ኢትዮጵያ ሰላም ትሻለች፣ ትግራይ ብቻ አይደለም፣ ሁላችንም ሰላምን እንፈልጋለን። አብሮ መስራት አብሮ መኖርን እንሻለን። እንደ አንድ ኢትዮጵያዊ የምንመኘው ይህንን ነው። ወደ ቀጣዩ ቪዲዮአችን ስናልፍ ደግሞ መቀሌ ላይ እንግዲህ ያለውን አሁናዊ ሁኔታ አንዲት እህታችን በዚህ መልኩ ወደ ሶሻል ሚዲያ አጋርታለች። ዛሬ ሃይስኩል ጓደኛ የደወለችልኝና መቀሌ ነው ያለሁት፣ እሷ ደግሞ ያለችው አዲስ አበባ ነውና ልሂዱዬ ጦርነት ተጀምሮ እንደ መቀሌ ውስጥ ብላ ጠየቀችኝ። እኔ ስራ ቦታ ውስጥ መጡ የመቀሌ ልጆች ነበሩና ጠየቅኳቸውና መቀሌ ውስጥ ጦርነት ስላለን የመጣ ነው አሉኝና ለምን እንደዛ ከሆነ ለምን አንቺ ሳትመጪም ብላ ጠየቀችኝ። ጥያቄው ያን ያህል አልተገረምኩም። ምናልባት በሰላምና ማህበራዊ ሚዲያ ላይ የሚሰሩ ልጆች ትንሽ ተጽዕኖ ቢያደርጉ ኖሮ ነገሮች ሊስተካከሉ ይችል ይሆን እንጃ አላቅም። ብቻ ግን ለሰላም መዘመር ለውጥ ያመጣም ብዬ ማስብ አይነት ሰው አይደለም። ግን የምር መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድመቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሟል። ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጭ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል፣ ካልሆነ ደግሞ ልጅሽ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው።
በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባችሁ ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም አጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ የመጡትና ባካችሁን መጠጊያ ሆናችሁ ነው ልል የምፈልገው። እግዚአብሔር ያውቃል አሁን ለመለወጥ ሳይሆን ጸሎታችን ለመኖርና ለሰላም ሆኗልና እግዚአብሔር ይስማን ነው የምለው። አመሰግናለሁ። አሜን ይስማን። ልክ ነው እንግዲህ የህይወታችንን ሁኔታ መቀየር ነው። ሁልጊዜም ህይወት የራሱ የሆነ ቻሌንጅ አለው። ግን ደግሞ አሁን ለመኖር የሚያስችለን ደህንነት እንግዲህ ወሳኝ እየሆነ መጥቷል ከጊዜ ወደ ጊዜ ማለት ነው። እና የተወደዳችሁ እንግዲህ እስቲ ሁላችንም እንጸልይ። እርስ በርሳችን መባላት የለብንም። እርስ በርሳችን ይሄ ይበልጣል ይሄ ያንሳል ብለን ዋጋ መከፋፈል ያለብን አይመስለኝም። መቼም ምድርን የፈጠረ ሰማይን ምድርን ያከናወነ ፈጣሪ አለና እኔ ትክክል ነኝ ብዬ ሙስሊሙ መግደል የለብኝም፣ ሙስሊሙም ደግሞ ትክክል ነኝ ብሎ እኔን መግደል የለበትም ብዬ አምናለሁ። ምክንያቱም በየትኛውም እንግዲህ በቁርአንም በመጽሐፍ ቅዱስም ያለው ሕግ ሁሉም ሰው መርጦ ሊኖርበት የሚገባ ነገር ነው። እኔ በበኩሌ እንዴት ነው የምገልጸው መሰላችሁ? ሃይማኖት ማለት እንግዲህ አንድ ነጭ ፈረስ አለ ከፊት ለፊታችሁ። ያ ነጭ ፈረስ ወደ አምላካችሁ ያደርሳል። ሃይማኖት መንገድ ነው። ምድር ላይ ስኖር ፈጣሪን የማገኝበት መስመር ነው። ስለዚህ እኔ ይሄኛው ያዋጣኛል ብዬ ይሄኛውን ሀሳብ ከገዛው ሊከበርልኝ ይገባል እና በዚህ ደረጃ ዋጋ መክፈል ልክ አይደለም። ስለዚህ ይልቅ እንደተለመደው እስቲ እንጸልይ ለሀገራችን ብለን በአንድነት እንደምንጸልየው ሙስሊም ክርስቲያን ሳትሉ ሁላችሁም በጸሎት ስለ ሀገራችን መበርታት መቻል አለብን። እንግዲህ ለመሪዎቻችንና ለእኛም ልቦናን ይስጠን፣ ፈጣሪ ምሕረቱን ያድልልን ለማለት ፈልጋለሁ። እንግዲህ የሃይማኖት ጉዳይ ስናነሳ የሃይማኖት ጉዳይ እንግዲህ በቁጥር እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ እንደምትበዛ ሲነገር ኖረዋል። እስልምናም ሁለተኛ እንደሆነ ሲነገር ኖረዋል። አሁን ደግሞ ይህ እየተነሳ ይገኛል በሶሻል ሚዲያ። እናንተስ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ቪዲዮ ልስዳችሁ። ጴንጤ እያልክ ሙድ የምትይዘው ጀለስ የት ነህ? ስንት ሚሊዮን እንደደረስን ሰምተሃል አይደለ? 35 ሚሊዮን አልፈናል። ይህ ጅማሬ ነው። እሺ አይግረማችሁ፣ ይቀጥላል። ከሁለት ዓመት በኋላ እንደምንወርሳችሁ እርግጠኛ ነኝ። ጌታ ይረዳናል። ይህንንም ደግሞ የምናደርገው እኛ አይደለንም፣ መንፈስ ቅዱስ እሱ ራሱ የእግዚአብሔርን ቃል እውነት ያበራላችኋል። እንጸልይላችኋለን። የምሬ ነው። ጌታ ከዚህ በላይ ያሰፋናል። እኔ በጣም ደስ ብሎኛል። ወዳችኋል። እውነት ለመናገር ልክ አይደለም ብዬ ነው የማስበው። የቁጥር ጉዳይ አይደለም። ሃይማኖት መጽሐፍ ቅዱስም የተጠሩት በጣም ብዙ ናቸው፣ የተመረጡት ደግሞ ጥቂት ናቸው ይላል እና የቁጥር ጉዳይ ሳይሆን እርስ በርስ ባለን የፍቅር መስተጋብር ላይ የሀገር ሰላም ላይ ጸሎት ብናደርግ ጥሩ ነው። እንወርሳቸዋለን ብለው ሰው በግድም ይወርሳል፣ እንግዲህ እየገደለም ይወርሳል እና የመውረስ ጉዳይ ብቻ ታሳቢ ማድረግ የለበትም። ደግሞ ከአንድ ክርስቲያን ነን ከሚሉ ማህበረሰብ እንዲህ አይነት አስተሳሰብ የሚጠበቅ አይመስለኝም በግሌ። ምክንያቱም ክርስቲያን የነፃ ሃይማኖት ነው። ክርስቶስ እንኳን ለዓይነ ስውሩም ምን ላድርግልህ ትወዳለህ እንጂ ያለው ዓይንን ላብራልህ እንኳን አላለውም እና ዓይናችን የእምነት ዓይናችን እኛ ከታወረና እናንተ እንግዲህ አንዱ ከአንዱ የተሻለ ሆኖ ከተሰማው መሆን ያለበት ነገር ምንድን ነው? እውነት ነው ብሎ ወደሚያምንበት ፈጣሪ ያንን ስራ እንዲሰራ ነው እንግዲህ
መደረግ ያለበት ብዬ አምናለሁ። ለማንኛውም በማህበራዊ ሚዲያ ላይ በሰፊው ስራጭ ያለው የኢትዮጵያ የሃይማኖት ታክቲክስ ካርታ እውነት ነው ወይስ ደግሞ ሐሰት ነው የሚለውን በዚህ ቪዲዮ አሳጥሬ ልንገራችሁ። በምስሉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 30.8%፣ ፕሮቴስታንት ደግሞ 33.8% እና እስልምና 30.8% እንደሆኑ ተደርገው የተቀመጠ ሲሆን ምንጩም ደግሞ CIA ወርልድ ፋክት ቡክ የ2026 እንደሆነ ነው የተገለጸው። እንደ መረጃው ከሆነ እንግዲህ ፕሮቴስታንት በሁለተኛ ደረጃ፣ ኦርቶዶክስ በአንደኛ ደረጃ፣ እስልምና ደግሞ በሶስተኛ ደረጃ ነው ከኋላ እንደምትመለከቱት ያስቀመጠው። ነገር ግን ይህ መረጃ ፍጹም ሐሰት ከእውነት የራቀ እንደሆነ ለማረጋገጥ ችያል። ይፋዊው እንግዲህ ወርልድ ፋክት ቡክ በኢትዮጵያ ስላለው የሃይማኖት ስብጥር የሚያሳየው መረጃ በሀገሪቱ የመጨረሻ ጊዜ የተካሄደውን በይፋዊ የህዝብ ቤት ቆጠራና መነሻ ያደረገው ነው። ትክክለኛው መረጃ እንግዲህ በቅርብ የተደረገ ጥናት ባይኖርም ከኋላ በግራፍ እንዳስቀመጥኩላችሁ ነው መመልከት ትችላላችሁ። በመጀመሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ሁለተኛ የእስልምና እምነት ተከታዮች ወይም የእስልምና ቁጥር፣ በሶስተኛ ደረጃ ደግሞ ፕሮቴስታንት ነው የሚገኝ። የእምነቱ ተከታይ ስለሆኑ ብቻ ሐሰተኛ መረጃ ማስራጭ ተገቢ ነው ብዬ አላስብም። ከብዛት ደግሞ ጥራት ይበልጣል። ከጥራት ዋናው ነገር ልቦና ይስጠን ለማለት ፈልጋለሁ። ያን ያህል የሚያመጻድቅ ነገር አይደለም። እስቲ እኛ በስትክክል ቅዱስ መንፈስ በውስጣችን አለ የምንል ከሆነ ፍቅራችን ላይ እንስራ፣ ሰላማችን ላይ እንስራ፣ የሀገራችን ጤንነት ላይ እንስራ። ሁላችንም እዚህ ላይ ነው እንግዲህ ትኩረት ማድረግ አለብን ብዬ አስባለሁ። ለማንኛውም ወደ ሌላኛው ልለፍ። አቤት የእግዚአብሔር ፈተናው! ግን ሁለቱም ለመገዳደል የሚፈልጉ ሰዎች ናቸው። ሁለቱም እግዚአብሔርን ይሄንን ጠላቴን አሳልፈ ስጠኝ፣ ይሄንን ጠላቴን አሳልፈ ስጠኝ ብለው እግዚአብሔርን የሚጠይቁ ሰዎች ናቸው። አስባችሁታል? ግን እግዚአብሔር እንደ ሰው ቢሆን ኖሮ እንግዲህ እግዚአብሔር እንደ ሰው አይደለም። ምክንያቱም እግዚአብሔር ስለሆነ ማለት ነው። የሰው ልጅ ለሞቱም ይጸልያል፣ የሰው ልጅ ለጥፋቱም ይጸልያል። ከዛ በኋላ ልፍ ይልና ለዚህ ነበር እንደ ጸለይኩ ይላል እና ያን ያህል ምንድነው አይደለም። ለማንኛውም እርስ በርስ ከመገዳደል ጫካም የገቡት ዛሬ እንግዲህ ኦርቶዶክሳውያን ላይም ጥቃት እያደረሱ ያሉትም ሰዎች ሰው ናቸው እና ሰው ሆኖ ግን በአስተሳሰብ ውስጥ በተለይ አስተሳሰብ ነው ልዩ ያደረገን እና የሀሳብ ዘመን እንደመሆኑ መጠን የሀሳብ ማርኬቲንግ የሚሸጥበት እንደመሆኑ መጠን አንዱ ለአንዱ ጥላቻ መዝራት የለበትም ብዬ አስባለሁ። እውነት ግን ፈጣሪ ለምን ዝም አለ? ይሄ የኔ ጥያቄ ነው። ይሄኛውም ግደልልኝ ይላል፣ ይሄኛውም ግደልልኝ ይላል፣ ይሄኛውም ድል አጎናጽፈኝ ይላል፣ ይሄኛውም ድል አጎናጽፈኝ ይላል። ግን እግዚአብሔር ዝም ብለዋል። የምር የትኛው ነው ልክ ካለን እግዚአብሔር ነው ልክ። ሁልጊዜም እግዚአብሔር ስህተት የለበትም። የሰው ልጅ ከድክመቱ ጋር የሚሄድ ስሜቶችን ነው የሚያነበው። እግዚአብሔር ደግሞ ብርቱ ኃያል አምላክ ነው እና እኛ የምናስቡን ሳይሆን እሱ በፈቀደው እንዲያኖረን ምኞታችን ነው። የመጣውን መከራ ሁሉ እንግዲህ ያንሳልን። ፍትህ ብለናል። አሁንም ፍትህ ለወገኖቻችን እያልን የምንገኘው። ወደ ሌላው እንግዲህ ስናልፍ በሃይማኖት ሽፋን የጥላቻ ንግግሮች በጣም እየገዘፉ ነው ያሉት። የሚነገረው ነገር ሐሰት ነው ተብሎ በዚህ እንግዲህ እናንተ የምትናገሩ ስለምንም ስለ ፍትህም ሊሆን ይችላል፣ ስለ ልከኛም ስለ ልክ አልሆንም ሊሆን ይችላል። ልክም ቢሆን መገደላችሁ ሌላኛውን ስለሚያነሳሳ ተብሎ ቁጥጥር ሊደረግበት እንደሆነ እንግዲህ መረጃዎች እየወጡ ይገኛል። ቪዲዮውን እንመልከት። በሃይማኖት ሽፋን የጥላቻ ንግግር የሚያሰራጩ ግለሰቦችንና የሃይማኖት ተቋማትን ለመቆጣጠርና ሕግ ለማስከበር ያስችላል የተባለ ስምምነት ተፈረመ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤው ግጭት ቀስቃሽ መልእክቶችንና ሐሰተኛ መረጃዎችን በጋራ ለመከላከል የሚያስችል የመግባቢያ ስምምነት በአዲስ አበባ ተፈራርመዋል። በአሁኑ ወቅት 51 የሃይማኖት ተቋማት ሚዲያዎች በሕግ ተመዝግበው የሚንቀሳቀሱ ቢሆንም ሳይመዘገቡ የሃይማኖት ካባ ለብሰው በዲጂታል አማራጮች ጥላቻን የሚያሰራጩ አካላት በመበራከታቸው አስተዳደራዊ እርምጃ ለመውሰድ የሚያስችል አዲስ የዲጂታል ቁጥጥር ስርዓት መዘርጋቱ ተገልጿል። የመጀመሪያው ነገር ልክ ነው፣ ቁጥጥር ወሳኝ ነገር ነው። ግን ደግሞ እስከዛሬም እርምጃ ሊወሰድ ይገባል። በሃይማኖት ሲባል በሐሰተኛ መንገድ የሚያሰራጭ ካለ ሃይማኖትን ከሃይማኖት እያጋጨ መራመድና ሂደቶችን ዝም ብሎ ማውራት፣ አንዱን ኮምፔር አንዱን ከፍ ዝቅ እያደረገ መጣልና ማንሳት የሚፈልግ አካል ካለ ልክ ነው። ግን እየተገደለን ነው ብለው የሚናገሩ ሰዎች አሉና ፍትህ እንሆናቸው ወይም ደግሞ ድምፅ እንሆናቸው ተብሎ የሚደረገው አካሄድ እንግዲህ ፍትህ ጠያቂም ሲኖር አዳማቂም ይኖራል። ምንም ይሄ
ምህዳሩም የታወቀ ነው። እውነተኛ ሰው እንዳለ ሐሰተኛ ሰው አለ። እውነት የተጎዳ ሰው አለ። ግን ደግሞ በሐሰት እኔ የተጎዳሁት ብሎ ደግሞ ደም ተቀብቶ ከፊት ለፊት የሚወጣም ሰው ሊኖር ይችላል። ይሄ መሰራት ያለበት በስትክክሉ ነው። ዋናው ነገር ምንድን ነው? ፍትህ ያጡ ሰዎች ለምሳሌ አሁን አርሲ ፍትህ አላጣችም ወይ? ኦርቶዶክሳውያን እየተገደሉ አይደለም ወይ የሚለውን ነገር በስትክክል ልትመልሱልን ይገባል እንጂ ለምን ትናገራላችሁ በሚል ብቻ አይ እኛ የምንሰጣችሁን ነገር ተናገሩ ደግሞ ብላችሁ ልትቆጣጠሩ የምትችሉ አይመስለኝም። እንግዲህ 50 የሚሆኑ እንግዲህ ሚዲያዎች ናቸው ተመዝግበው ያሉት። እንግዲህ ስንት እንዳለ አስቡት። ግን መቆጣጠር ይቻላል ወይ ከተባለ በስርዓትና በአግባቡ መሄድ ከተቻለ ብቻ ነው። ፍትህን ስናመጣ፣ ሰላምን ስናመጣ፣ ማህበረሰብን በስትክክል የህይወት አካሄዱን ማስተካከል ስንችል ነው እና እዚህ ላይም ትኩረት ይደረግ ለማለት ነው። በአሩሲ የተደረገውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭፍጨፋ ዓለም ዛሬ በብዙ መንገድ እያነሳው ይገኛል። እኛ ግን በጨለማ ውስጥ ስላለ በጨለማ ውስጥ መሄድ መራመድ መደምረቅ ስለማይቻል ቀኑ ስለጨለመብን የምናደርገው ጠፍቶን ዝም ብለናል። ሞት እየሰማን ተገደሉ እየተባለ እየሰማን ምንም ማድረግ አልችልም። በጨለማ ውስጥ የሚኖር ሕዝብ የሚያደርገውን አያውቅም። መሪው ማን እንደሆነ አያውቅም። ተመሪው ማን እንደሆነ አያውቅም። ዝም ብሎ ሲወናበስ ሲካሰስ ሲወነጃጀል ይውላል። ነገር ግን በዚህ ውስጥ በጨለማ ውስጥ በጨለማ ዘመን ውስጥ እንደ በግ የሚታረሙ ኦርቶዶክሳውያን ደግሞ የበዙበት ዘመን ነው። ይህ በጣም እናዝናለን። እንግዲህ አባታችን እንደተናገሩት እኛ ጨለማ ውስጥ ያለን ሆነናል፣ ዓለም ግን ስለ አርሲ ጉዳይ እየተናገረን ያለው ብለዋል። በተለይ እንግዲህ በብዙ ተከታይ ያላቸው ብዙ ታዋቂ ሰዎች ዜናዎቹን እንደዚህ እየዘገቡ ይገኛሉ። As we speak right now, Ethiopian Christians are suffering in silence. It's getting really bad. Families in Ethiopia's RC region are burying loved ones. They're forced to flee their homes and watch the churches that they grew up in, generations after generations, being burnt up in flames. I wanted to talk about something kind of serious. In the last 2 weeks, especially, there's been a lot of attacks on Orthodox Christians in Ethiopia. And it needs to stop. We need more people. Do you know that our Orthodox Christian brothers and sisters in Ethiopia are suffering? There are many churches have been burned. Ethiopia's ancient Orthodox Church is sounding the alarm over an alleged organized campaign of mass slaughter of Christians in the country. በዚህ ጉዳይ እንግዲህ ብዙ ሰዎች እየዘገቡ ይገኛሉ። በተለይ እንግዲህ ተጽዕኖ ፈጣሪው ተከታይ ያላቸው በሶሻል ሚዲያው በውጭ ሀገር ዜግነት ያላቸው ሰዎች እየዘገቡ ይገኛሉ። ብዙ ሰዎች ድምፅ እየሆኑ ማለት ነው። እንግዲህ ይህን ተከትሎ ነው ሐሰተኛ መረጃ ማሰራጨት በፍጹም አይቻልም የሚልም ሕግ ለማጸደቅ እና ክትትል ለማድረግ የሃይማኖት ጉባኤ ተቋማት እንግዲህ በአንድነት የሚመራቸው እንግዲህ የተፈራረመው ማለት ነው። ድምፅ መሆንም እንዳሉ ሆኖ ድምፅ እየበረታ ሲመጣ በዚህ መልኩ እንግዲህ ሐሰተኛ መረጃ እየተሰራጨ ነው፣ ልክ አይደለም ብለው የአርሲ ጉዳይ ጥያቄና የፍትህ ጥያቄ ሌሎችን ፍትህ የጠየቁትን ሰዎች ለማስጠየቅና ነገም ፍትህ ለመጠየቅ ዝግጁ የሚሆን ልብ እንዳይኖር ለማድረግ እየተሰራ ያለ ይመስላል። አሁን ደግሞ አቅጣጫውን ቀይሮ ይህንን የሸኔ ቡድን እየመራ ያለውና ገንዘብም እያቀበለ ያለው ጀዋር መሐመድ ነው ተብሏል። ሰሞኑ በአርሲ ዞን የተፈጠረውን ችግር የመራው አቶ ጀዋር መሐመድ ነው ሲሉ የአርሲ ዞን የጸጥታ ዘርፍ ኃላፊ አቶ ስንታየው ጥላውን ተናገሩ። ያለውን የሸኔን ክንፍ የሚመራው ጀዋር ነው፣ ራሱ ነው እየመራ ያለው። እዛ ሆኖ እየመራ ያለው በተለያየ መንገድ በፕሮፓጋንዳ በሁሉ ነገር ሲረዳ የነበረ ሰው ነው። በጀትም ጭምር እያስተባበረ ሌላ አካባቢ ላይ የሄደ ሁሉ ነገር እያደረገ እዚህ አርሲን መሰረት ያደረገበት ምክንያት አርሲ የብሔር ብሔረሰቦች ሀገር ነው።
እስላም ክርስቲያኑ ሁሉ ተከባብሮ የሚኖርበት ሀገር ነው። አርሲ ላይ ችግር ተፈጠረ ማለት በአገር ደረጃ ችግር ነው የሚፈጠር ጀዋር አስቀድሞ ያውቃል። ስለዚህ ሁሉ ጊዜ እየኮረኮረ የተረፉ ሴሎቹ በጣም አብዛኛዎቹ ተመልሰዋል። እሱ ማን እንደሆነ አውቀው ተመልሰው እንደውም አሁን ተውረፍ እኛ አሁን ያለንበት ሁኔታና አንተ የምታወራው ነገር የተለያየ ነው እያሉት ነው ያሉት ብዙዎቹ ማለት ነው። ከዚህ ቀደም ተከታይ ብዙ ነበረው። ነገር ግን ዛሬ የለም። የአርሲ ህዝብ ሁሉ ነገር አውቆታል፣ ተገንዝቦታል። ጀዋር የሽብር ጠማቂ ደመጣጭ መሆኑን በደንብ ተረድተውታል። በግልጽ ነው የተረዱት ይሄንን። ስለዚህ ይሄ ግልጽ ነው፣ ህብረተሰቡም የሚያውቀው ነው። ጀዋር እንደሚመራኛ በትክክል አውቀነዋል። ምክንያቱም እሱ ፕሮፓጋንዳ ከሚያደርገው ከሚለጥፋቸው አንዳንድ ዜናዎችና መልእክቶች ብዙ መረዳት ይቻላል ማለት ነው። በተዘዋዋሪ መንገድ ጀዋር አርሲ ላይ ያለውን ክንፍ እንደሚመራ በእርግጠኝነት እርግጠኛ መሆን ይቻላል ማለት ነው ከፖስቱ መረዳት። እሺ የአርሲ ጸጥታ ኃላፊ እንግዲህ ይህንን ተናግረዋል። ዋናው ነገር ግን አንድ ነገር አሁን የአስተዳደሩ ደግሞ ወጥቶ አርሲ ሰላም ናት ኑና ኢዋት ተመልከቷት ብለው እንግዲህ መግለጫ ሰጥቷል። በዚህ በኩል ደግሞ የጸጥታው ኃላፊ ይሄ ሸኔውን የሚመራው ጀዋር ነው፣ ይሄ ማለት በመሃል የተጨፈለቁ አሉ ማለት ነው። ዝሆንና ዝሆን እርስ በርስ ትግል ሲያደርግ የሚጨፈለቅ መሬትና የሚጎሳቆል ሁኔታ እንዳለ ሁሉ እንግዲህ ዋናው ነገር እኛ ፖለቲከኞች አይደለንም፣ የዚህም አይመለከተንም። ነገር ግን እኛ ማንሳት የምንፈልገው የሚሞቱ ኦርቶዶክሲያን ፍትህ ይገባቸዋል። ስለዚህ ፍትህ ይሰጣቸው፣ ጥበቃ ይደረግላቸው። አባቶቻችንም እንግዲህ ደርሰው እንኳን በትክክል ማግኘትና ማጽናናት ሳይችሉ እንደመጡ እናውቃለን። ነገር ግን አርሲ ሰላም ናት በዚህ በኩል ይባላል፣ በዚህ በኩል ደግሞ ከበደ ነው ተጠያቂ መሆን ያለበት ተብሎ እየተነገረ ነው ያለው። መሀል ላይ የተደበላለቀ ነገር ነው እንግዲህ እየተሰማ ያለው ማለት ነው። ዞሮ ዞሮ ኦርቶዶክሳውያን ሞት አሁንም ድረስ እንደቀጠለ ነው። 36 ሰዎች ተገድለዋል። ከ36ቱ 33ቱ ኦርቶዶክሳውያን ናቸው። በምዕራብ አርሲ አሳሳ ወረዳ ሻሼ ጫካ ውስጥ ባሉ ኃይሎች በተፈጸመ ጥቃት 36 ፖሊሶች ተገድለዋል። ከዛ ውስጥ 33ቱ ኦርቶዶክሳውያን ናቸው። ልክ ከዚህ በፊት አሰላ ከተማ ላይ ኦርቶዶክሳዊ ፖሊሶችን ለቃቅመው ወደዛ ቦታ ልከው እንዳስገደሏቸው ሁሉ አሁንም ይሄ ነው እየሆነ ያለው። በተገኘው አጋጣሚ ሁሉ ኦርቶዶክሳውያንን የማጽዳት ስራ ማለት ነው። ስለዚህ 33 ኦርቶዶክሳውያን፣ 3ቱ ደግሞ አላውቅም 36 አጠቃላይ ተገድለዋል። በዚህ ተጨማሪ ደግሞ ከየገጠሩ ተሰደው የመጡትን አቦምሳ ላይ የሚገኙትን 1271 አባወራዎችን ከተማውን እያጣበባችሁ ነው፣ ለቃችሁ ውጡልን እያሉ ዛቻ እየተደረገባቸው ነው። ትላንትና እነ ሳቢሮስ ሄደን አየናቸው ያሉበት ቦታ ላይ ማለት ነው፣ ሳያዩአቸው የተመለሱበት። እነዚህ ሰዎች ቤታቸው ተቃጥሎ ንብረታቸው ተዘርፎ ከቤት ተሰደው ከከተማም ለቃችሁ ውጡ እየተባሉ ነው። የት ነው የሚሄዱት? ጥያቄ። እኛም እንግዲህ ጥያቄ አለን። በዚህ በኩል እንዲህ በዛ በኩል እንዲያ ይባላል እና ልክ ነው ወይ የሚለውን ነገር ሁላችንም ራሳችንን ጠይቅ። ዋናው ነገር እባካቸውን አትግደሉን፣ እኛ መኖር እንሻለን ብቻ ሳይሆን መገደል አንፈልግም። በእርግጥ በሃይማኖት ከመጣ ከዚህ በፊትም እንደተናገርኩት እኛ ለመሞት ያን ያህል የሚያስፈራን ነገር አይደለም። ስንወለድም እንደምንሞት እናውቃለን። በሃይማኖታችን ደግሞ የምንደራደር አይደለም። ግን የሆነ ቦታ ላይ ያለው ችግር ማቆም አለበት የሚል ሀሳብ ነው ያለኝ በግሌ። ወንድሜን ወሰዱብኝ ላይ መለሱልኝ። ወንድሜ ጋሮች ጤን ደሙን ውሻ ይልሰዋል። ካርቶን አጣን የምናነሳበት ለ4 ሰው ነው ደሙ እጃችን ላይ እየፈሰሰ ተሸክመ ነው ወንድሜን ወደ ቤት የገባ ነው። በጣም ነበር የሚያሳዝነው። ወንድሜ በጣም ቆንጆ ወንድም ነበረኝ። በጣምም ልጅ ነው እና ርቦት ነው ምግብ ስጪኝ ሲለኝ ልሰጠው አልቻልኩም። በሰዓቱ ቤት ሲቃጠል እያየሁኝ ፍራቻ ላይ ነበርን። ቆይ ዘርዬ ቆይ ሰርተን እንበላለን እያልኩት ነው። በማዕከል ቤት ሲቃጠል ሮጠን ወጣን። ያለ ምንም ነገር ወንጀቱ ላይ ጠብዛ አድርግ ነበር። ወንድሜን በአዛጋጊ እንጨብጭበው እግሩን ሁሉ እንትን ብለው ነበር የገደሉብኝ። አልደከማችሁም? አሁን ኃጢአት አላደከማችሁ? በደል አላስረጃችሁ? ክፋት አላሸበታችሁ? ድካም እኮ ነው ያለው። ድካም እኮ ነው። ከዚህ በላይ መታሰር አለ?
ደከመኝ፣ አረጀ። ይህ ዓለም የድካም ነው። አለው 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 ያጌጠብን መሰለ እንጂ እኮ አልቀና። ሰውነት እየቀነስን ሄደና አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረና ደክመናል። እውነትም ደክመናል። እግዚአብሔር መጽናናቱን ይላክልን። በፖለቲካ ሐሳቤ ደክመናል፣ በውሸት ደክመናል፣ እርስ በርሳችን ባለን ጥላቻ ደክመናል። በየትኛውም መስመር በየትኛውም በሉት የሰው ልጅ ሆናችሁ አስቡት። ደክመናል፣ በቃ ደክመናል። እፎይ ማረፍ እንፈልጋለን፣ ማረፍ እንፈልጋለን። አይምሯችን ማረፍ ይፈልጋል። ሰርቶ መቀየር እንፈልጋለን። ቤተሰቦቻችን ማገዝ እንፈልጋለን። ሰላም እንፈልጋለን። መሳቅ እንፈልጋለን። አረበቃን። እኛ ማንንም አንፈልግም። በቃ ሰላም ስጡን፣ በቃ ተስማሙ ለማለት እንፈልጋለን። እንግዲህ በተለይ አርሲ ላይ በክርስትናቸው፣ በሃይማኖታቸው፣ በብሔራቸው ጥቃት የሚደርስባቸው ሰዎች ላይ እስከ መቼ ነው ራሳችሁንም እኛንም የምትቀጡት? እናንተም ብትሆኑ ልክ አይደለም የምታደርጉት። እኔ ምናልባት ጥላቻን ለሰዎች ለማትረፍ ለሚመጣው ትውልድ ጥላቻን ለማትረፍ ካልፈለገን በስተቀር ከትናንትና ወዲያ ወደ 32 ሰዎች እኮ በመኪና አደጋ ሞቷል። ያወራላቸው ሰው አለ? ገዳዩ መኪና ስለሆነ። ሰው በተፈጥሯዊም በየቀኑ ሟች ነው። በየቀኑ እኔ ዛሬ ልሞት እችላለሁ፣ አንተ ነገ ልትሞት ትችላለህ፣ አንቺ ነገ ከነገ ወዲያ ልትሞቺ ትችያለሽ። ስለዚህ የሰው ልጅ ሟች የሆነ ማንነት ያለው ባንገዳደል፣ ጥላቻን ግን ለትውልድ በሚያተርፍ መንገድ ባንገዳደል ጥሩ ነው ለማለት እወዳለሁ። በዚህ መንገድም እንግዲህ መሞት አለ። እንግዲህ ሰማኝ በለው ትናንትና ቀብር ስነስርዓቱ ተፈጽሟል። በጥቂቱ እንመልከት። ሰኔ 8 ቀን የጣለው ወረዶ የገበያነሽን ደማቁን አዳራሽ አደረገው ባዶ። አርቲስት ሰማኝ በለው በሁለት ስንኝ ዓለሙን ገረመመው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። ዘፋኝም ፈላስፋም ሆኖ ማረፍ እንደ ሰማኝ ነው። ሳቅና ጨዋታ በጣም ትልቅ ሰው፣ ትልቅ ሙያተኛ፣ ትልቅ ነገር ነው የጎደለብንና ከዚያም በላይ ይሰራ ነበር ብዬ የሰራው በቂ ነው። በ40 ዓመታት የሙዚቃ ጉዞ ስራዬ፣ ሀገሬ፣ ትዳሬ ምሰሶቼ ናቸው ይላል። ከባለቤቱ ወይዘሮ ገበያነሽ ያፈራቸው 4 ልጆች አሉት። 3ቱ መሐንዲስ ናቸው። ዓለሙን አይቷል። ደስታ እንደ እሸት ቅሟል። አርቲስት ሰማኝ በለው እንግዲህ የሙዚቃው በተለይ የባህላዊ የሙዚቃ ንጉሥ እንግዲህ እቺን ዓለም እቺን ሀገር ተሰናብቶ ሄዷል። ሁላችንም መሰናበታችን አይቀርም፣ ግን ደግ የሆነውን ነገር ይዘን እንሂድ ለማለት ያልነው። ወንድማችንን ፈጣሪ ነፍሱን በገነት በአጸደ ገነት ይቀበልልን፣ ጸሎት እናደርግለት። የሙያ አጋሮቹ በተገኙበት ቤተሰብ ወዳጅ ዘመድ በተገኘበት እንግዲህ የቀብር ስነስርዓቱ ተፈጽመዋል። ይህ ነው የሰው ልጅ መጨረሻው። ለየትኛው ጊዜ ነው የምንበላላው? ሰው ለበግ እንኳን በሚራራበት በዚህ ጊዜ በምንም ተአምን እርስ በርሳችን መገዳደል የለብንም የሚል መልእክትና ምኞት ነው ያለን። እንደ ሰው የማስበው አንድ ሆነን ሰላም ኖሮን ሁላችንም ተደጋግፈን እዚች ምድር ላይ እስከምንቆይባት ጊዜ ድረስ በመልካም እርስ በርሳችን ተዋደን ተከባብረን የምንሄድ ያድርገን። እንግዲህ ብዙ መስራትና ብዙ መለወጥ ይጠበቅብናል። ድህነት ራሱን የቻለ ተዋጊ ጦር ነው እና ስለዚህ ጦርነትንም አንፈልግም፣ ሰላምን እንሻለን። በአራቱም አቅጣጫ ያሉትን በስነ ስርዓት እንግዲህ ማስተዳደር ትልቅ ነገር ነውና ሰላም ላይ የሰው ልጅ ፍትህ ማጣት ላይ ትኩረት እንድታደርጉ በዚህ አጋጣሚ ለበላይ አካላት እንዲሁም ደግሞ ለመሪዎቻችን ለባለስልጣኖቻችንም ለማሳሰብ የምወደው መልእክት ይህ ነው። ዋናው ነገር የፖለቲካ እንዲህ ያለ እንደዚህ ያለ ምናምን ሳይሆን የሰው ሰላም መሆን ነውና
ሰላሙ ላይ ትኩረት አድርጉ፣ ሰላሙ ላይ ትኩረት እናድርግ ማለት እንግዲህ እወዳለሁኝ። የተቀረው እንግዲህ የህዝብ ድርሻ ነው። ህዝብ ደግሞ እርስ በርሱ መከባበርና መዋደድ ከድሮ የመጣ ባህላችን ነው። አባቶቻችን ተከባብረው ጠላትን እንግዲህ ድል አድርገው ያልተገዛች ሀገር አስረክበውናል። እኛ ግን እርስ በርስ ለመገዛዛት ስንል እርስ በርስ የበላይነታችንን በሃይማኖትም በብሔርም ለማሳየት ስንል በብዙ መከራ እየበላን ያለ ነው እና የእናቶቻችን መከራ ይብቃ። እናት ወልዳ ልጆቿን በሰላም የማታሳደግበት አካባቢ መኖር የለበትም። ለትግራይ እናት፣ ለአማራ እናት፣ ለኦሮሞ እናት፣ ለሌላውም ብሔር ብሔረሰቦች እናቶች መከራ ይብቃ። ወንዶች በጦር ሜዳ ተሰልፈው አይሞቱ። ህፃናት ተረግጠው የሚያበላቸው የሚያጠጣቸው አጥተው በረሃብ አይቀጠፉ ለማለት ወዳለኝ። ሰላም ለሀገራችን፣ ሰላም ለህዝባችን። በያላችሁበት ሰላም፣ ፍቅር፣ ጤንነትን እመኛለሁ። የዛሬው ፕሮግራማችን የዛሬው ቆይታችን ይህንን ይመስላል። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ከኛ ጋራ እንድትቀጥሉ በአክብሮት እንጋብዛለን። በተለየ ርዕስና በተለየ ቪዲዮዎች እስክንገናኝ ድረስ ሰላም ጤናን በያላችሁበት ተመኘው።